እስኪ ራስን ጠይቅ። ለምንድነው ሁሌ ተመሳሳይ ህይወት የምኖረው? ለምንድነው ተመሳሳይ ችግር የሚገጥመኝ? ለውጥ እፈልጋለሁ፣ ግን ለምንድነው መቀየር ያቃተኝ? መልሱ ከምታስበው በላይ ቀላል ነገር ግን አስደንጋጭ ነው። ምክንያቱም አንተ የልምድ ውጤት ነህ። ዶክተር ጆ ዲስፔንዛ ብሬኪንግ ዘ ሃቢት ኦፍ ቢንግ ዩርሰልፍ በተሰኘው መጽሐፋቸው ላይ አስገራሚ እውነት ይናገራሉ። በ35 ዓመታችን 95% ማንነታችን በልምድ ፕሮግራም ተደርጎ አልቋል ይላሉ። ይህ ማለት ዛሬ የምታስበው የምትሰራውና የምትሰማው ነገር የትናንት ማንነታችን ድግግሞች ብቻ ነው። ታዲያ ከዚህ እስር ቤት እንዴት መውጣት ይቻላል? የዛሬው አልኬሚ አእምሮን እንዴት እንደገና ሪፕሮግራም እንደምታደርግ ያሳያል። ወደ ዋናው ሚስጥር ከመግባታችን በፊት አእምሮ እንዴት እንደሚሰራ ማወቅ አለብን። በሳይንስ ሄብስ ላው የሚባል ህግ አለ። ይህ ህግ ኒውሮንስ ዛት ፋየር ቱጌዘር ዋየር ቱጌዘር የሚለው ነው። ይህ ማለት አንድን ሀሳብ ደጋግመህ ስታስብ ወይም አንድን ድርጊት ደጋግመህ ስትፈጽመው በአእምሮህ ውስጥ የነርቭ ጎዳና ይፈጥራል። ለምሳሌ ሁሌ ጠዋት ተነስተህ ስልክህን የምታነሳ ከሆነ አእምሮህ ያንን ቋሚ ፕሮግራም ይይዘዋል። ችግሩ ምን መሰላችሁ? አዲስ ውጤት እየፈለግን በድሮ ፕሮግራም ማሰብ መቀጠላችን ነው። ዶክተር ጆ ዲስፔንዛን እንደሚያስቀምጡት ያንተ ማንነት ያንተን እውነታ ይፈጥራል ይላሉ። ወይም በእንግሊዘኛው your personality creates your personal reality ይላል። ስለዚህ አዲሱን ህይወት ለመፍጠር አዲስ ማንነት መፍጠር የግድ ነው። ለመቀየር ስትሞክር ለምን ከባድ እንደሚሆንብህ ታውቃለህ? ምክንያቱም አካልህ አለቃ ሆኗል። እንበል አንተ ለአመታት በጭንቀት ወይም በብስጭት ኖረሃል። አሁን በድንገት ደስተኛ መሆን ፈልጋለሁ ብለህ አሰብ። ግን አካልህ ያንን የጭንቀት ስሜት ስለለመደው አእምሮ ደስተኛ እንዳይሆን ያስገድደዋል። ልክ እንደ ሱሰኛ አካልህ የለመደውን የድብርት ወይም የፍርሃት ስሜት ይፈልገዋል። ለዚህ ነው ብዙ ሰዎች ነገ እንቀየራለሁ ብለው ጠዋት ሲነሱ ወደ ድሮ ማንነታቸው የሚመለሱት። ታዲያ መፍትሄው ምንድነው? የአልኬሚስቱ ዋና መሳሪያ ሜታኮግኒሽን ወይም ስላስተሳሰብ ማሰብ ነው። ዶክተር ጆ ዲስፔንዛ እንደሚያስቀምጡት ወርቃማ መፍትሄ የሚሉት ሜንታል ሪሄርሳል ይባላል። ይህ ማለት የሆነ ነገር ከመፈጠሩ በፊት እንደተፈጠረ አድርጎ በስሜትና በሀሳብ መለማመድ ነው። በየቀኑ ጠዋት መሆን የምትፈልገውን አዲስ ማንነት በሀሳብህ ሳለው። ያ ስኬታማ ተማሪ እንዴት ይራመዳል? ያ በራስ መተማመን ያለው ሰው እንዴት ይናገራል? አእምሮ በምናብና በእውነት መካከል ያለው ልዩነት አይለይም። በምናብህ አዲስ ማንነት ደጋግመህ ስትለማመድ አእምሮህ አሮጌውን ፕሮግራም አጥፍቶ አዲስ የነርቭ ጎዳና ይዘረጋል። ይህ የውሸት ተስፋ አይደለም። ይህ የኒውሮሳይንስ እውነት ነው። ማጠቃለያ ወዳጄ፣ የትላንት ታሪክ የነገ ዕጣ ፈንታህን መሆን የለበትም። ዛሬ አሁን በዚህ ሰዓት ካሮጌው ልማድ ጋር ያለህን ውል አቋርጥ። ከዚህ ቪዲዮ በኋላ አንድ ነገር እንድታደርግ ፈልጋለሁ። አንድ ልትቀይር የምትፈልገውን መጥፎ ልማድ ወረቀት ላይ ጻፍ እና ያንን ልማድ ለአንዴና ለመጨረሻ ጊዜ ለመሰናበት ወስን። የሚቀጥለው ቪዲዮ እንዳያመልጥህ ሳብስክራይብ በማድረግ ቤተሰብ ይሁኑ። ይህ የአልኬሚስቱ ጥበብ ነው። አእምሮን ቀይር፣ ዓለምህ ይቀየራል። ስላዳመጣችሁኝ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ደህና ሁኑ። እናመሰግናለን። ቻው።